ያክል በስለው ለመተባበር ደረሱ፣ ምን ያክል እንዳልበሰለ ደግሞ አየነው አይደል? ሰሞኑን ተዝረክርከው በጣም በሚያስደንቅ መልኩ የምርጫ ውጤት ሳይገለጽ ቀድሞ ራሳቸው አመኑ። ማመን ብቻ አይደለ አንዱ ገበና መገላለጽ ጀመሩና ሚዲያ ላይ ወጥተው ተዝረክረኩ። በእውነት እኔ ህዝብ ውስጥ ነው ያለሁት። በእውነት እኔ ቅስሜ ሰብሯል። አንገታችንን አስደፍተውናል። አየሽ መጀመሪያ የነበረው ጋብቻ መጠናት ላይ የተመሰረተ ነበር ወይ? መቼም ሰው እኮ ትዳር ሲይዝም ተጠናንቶ ነው አይደል? ይሄ ትብብር ተጠናንቷል ወይ? በዚህ ደረጃ ገና የምርጫ ውጤት ሳይገለጽ ውጤቱ ያለፋችሁ እንዳትገቡ ተብሎ መግለጫ ሁሉ እስከሚወጣ ድረስ ምን ያክል ነው? እንደገና የዛሬ ስንት ዓመት ቅንጅት ወደ አጠፋው ጥፋት 20 ዓመት እንመለስ። ህዝቡ እንዲመርጠው በምርጫ ክርክር ስንከራከር ቆይተን አማራጭ ሀሳብ ስናቀርብ ቆይተን ደግሞ እንለቃለን ድንገት ስንል ምንድን ነው ሪዝኑን አደራጅተን ተስማምተን የምርጫ ዘርፍ ኃላፊው ምርጫው ዲሞክራሲያዊ መሆኑን ወጥቶ በመንግስት ሚዲያ ሲተነትነው እዚህ ጋር ደግሞ በእናንተ መሰል ሚዲያ እኛ ደግሞ ተነስተን አኪው ስናደርግ እኛ ሳንተባበር እኛ እዛ ተሰባብረን የህዝቡን ስሜት ምን ያክል እንደምንሰብረው ማወቅ ነው። ስለዚህ ትብብር፣ ቅንጅት፣ ውህደት እያለ ማንም ሰው ህዝቡን ሊያጭበረብረው አይገባም።